ሰላም እንዴት ናችሁ? የሳይበር ቴክ አካዳሚ ተከታታዮች፣ ዛሬ የግራፊክስ ዲዛይን ቱቶሪያል ነው ይዘንላችሁ የቀረብ ነው። ስለዚህ በአሁኑ ሰዓት ግራፊክስ ዲዛይን በተለያዩ ሴክተሮች ወይም ደግሞ በራሳችንም በግላችንም ስራ የምንሰራበት እድል ነው ሆኖ ነው የመጣው። ስለዚህ በግራፊክስ ዲዛይን ኤክስፐርት ስንሆን የተለያዩ ኦፖርቹኒቲዎች ወይም ደግሞ የተለያዩ ስራዎችን በግልም ይሁን ተቀጥረን መስራት የምንችልበት እድል ይዞልን የመጣ ነው። ምናልባት በሀገራችንም በትምህርት ሚኒስቴር እንደ ኬሪየር ፓስ ተብሎ ግራፊክስ ዲዛይን እንደ ካሪኩለም ተቀርጾበት እንደ አንድ ኮርስ ሆነ መጥተዋል ማለት ነው። ስለዚህ ስለ ግራፊክስ ዲዛይን ስትማሩ በራሳችሁን አብቅታችሁ የተለያዩ የስራ እድሎችን መፍጠር እንደምትችሉ ነው መገንዘብ ያለባችሁ ማለት ነው። ስለዚህ ግራፊክስ ዲዛይን ማለት ምን ማለት ነው? መጀመሪያ ዲፊኒሽኑን ማየት አለብን። ከዛ በኋላ ደግሞ ወደ ፕራክቲካል ፓርቱን እንሄዳለን። ማለት በአዶቤ ፎቶሾፕ ተጠቅመን ምን መስራት እንዳለብን ለማየት ሞክራለን ማለት ነው። ስለዚህ መጀመሪያ ግራፊክስ ዲዛይን an art and practice of creating visual contents to communicate messages። ስለዚህ ግራፊክስ ዲዛይን በማድረግ የተለያዩ ጥበቦችን በመስራት መልእክት ማስተላለፍ የምንችልበት እድል ይፈጥራል ማለት ነው። ስለዚህ የግራፊክስ ዲዛይን እድል በአሁኑ ሰዓት ጀስት ላይክ እንደ መግባቢያ ቋንቋ ሆኖ እያገለገለ ነው ማለት እንችላለን ማለት ነው። ኤግዛክትሊ ያው እንደ ቋንቋ እንኳን ባንለው ግን ያው እንደ መግባቢያ ሆኖ ወይም ደግሞ ኮሚኒኬት ሜሴጅን ለማስተላለፍ የሚጠቅመን ነው ማለት ነው። ስለዚህ ዲዛይነርስ ዩዝ ኤሌመንትስ ላይክ ኢሜጅስ፣ ከለርስ፣ ታይፖግራፊ ወይም ደግሞ ፎንትስ፣ ሼፕስ and layouts to present information clearly and attractively ማለት ነው። ስለዚህ ዲዛይነሮች ወይም ደግሞ የግራፊክስ ዲዛይን ኤክስፐርቶችን አንድ ግራፊክስ ዲዛይን ለማድረግ የሚጠቀሙትን የተለያዩ ኤሌመንቶች አሉ ማለት ነው። ከነዛዎቹ አንዱ ለምሳሌ ኢሜጅ፣ ስዕል፣ ከለር፣ ታይፖግራፊ ወይም ደግሞ የአጻጻፍ ስታይል፣ ሼፖች፣ የተለያዩ ሼፖች ወይም ቅርጾች እና ሌአውት ወይም ደግሞ አሬንጅመንቱን ክሊርሊ በማድረግ የተለያዩ ኢንፎርሜሽን ወይም ደግሞ ሜሴጅን ማስተላለፍ ይችላሉ ማለት ነው። ስለዚህ እንደ ግራፊክስ ዲዛይን ኢዝ አን አርትም ያው እንደ ሳይንስም ሁለቱም መጥራት እንችላለን ማለት ነው። ስለዚህ ግራፊክስ ዲዛይን በተለያዩ ኤሪያዎችን ልንጠቀምበት እንችላለን ማለት ነው። ስለዚህ አንድ ሰው የግራፊክስ ዲዛይን ኤክስፐርት ከሆነ ወይም ደግሞ ግራፊክስ ዲዛይነር ከሆነ ምን ስራዎችም ሊሰራበት ይችላል ወይም ደግሞ ምን ኤሪያዎች ላይ አፕላይ ሊያደርግበት ይችላል የሚለውን ነገር ለማየት ሞክራለን ማለት ነው። መጀመሪያ አድቨርታይዚንግ ላይ ማለት ማስታወቂያ፣ የተለያዩ ማስታወቂያዎችን መስራት ለዌብሳይት፣ ለሶሻል ሚዲያ በአሁኑ ሰዓት ማለት የተለያዩ ግራፊክስ ኮንተንቶችን ሶሻል ሚዲያዎች በተለያዩ የሶሻል ሚዲያ ፕላትፎርሞችን እያየን ነው። ቡክስ ኤንድ ማጋዚንስ፣ ሎጎስ ኤንድ ብራንዲንግ። ስለዚህ ለተለያዩ ድርጅቶችን ምን መስራት እንችላለን ማለት ነው። ሎጎ ፕላስ የተለያዩ የራሳቸው የሆነ ብራንዲንግ የሆነ ነገር በግራፊክስ ዲዛይን መስራት እንችላለን ማለት ነው። ስለዚህ what are the main elements used in graphics design? ስለዚህ ግራፊክስ ዲዛይን ላይ የምንጠቀማቸው ሜን ኤሌመንቶች የሚባሉ ምንድን ናቸው? ስለዚህ አንድ ሰው የግራፊክስ ዲዛይነር ለመሆን ማወቅ ያለበት ወይም ደግሞ ምን ኤሌመንቶቹ እንዳሉበት ምን ማድረግ አለበት ማወቅ አለበት ማለት ነው። ስለዚህ ግራፊክስ ዲዛይነር works with several visual elements። ስለዚህ ላይን ራሱ ምን ማለት ነው? used to guide the viewer's eye። ስለዚህ ከአንድ ፖይንት ወደ ሌላ ፖይንት ለመገናኘት ወይም ደግሞ የዩዘሩን አይ ምን ለማድረግ ለማንቀሳቀስ ወይም ደግሞ ይዘን ለመሄድ። ሼፕ ሰርክልስ፣ ለምሳሌ የተለያዩ ሼፖች ሊኖሩ ይችላሉ በሰርክል መልክ፣ በስኩዌር እና አዘር ፎርምስ የተለያዩ አይነት ፎርሞችም ወይም ሼፖችን ሊኖሩ ይችላሉ ማለት ነው። ከለር ክሬትስ ኢሞሽን ኤንድ አትራክሽን። ስለዚህ ከለሮቹ ራሱ የየራሳቸው ማለት የተለያዩ የከለር ስታንዳርዶች አሉን። እነዛ ከለሮች ራሱ ምን አለባቸው? የራሳቸው ትርጉም አላቸው ወይም ደግሞ የራሳቸው ሚኒንግ አላቸው ማለት ነው። ታይፖግራፊ ስታይል ኦፍ ቴክስት ኦር ፎንትስ። ስለዚህ ፎንቱ ወይም ደግሞ ቴክስቱ ምን መምሰል አለበት ወይም ምን አይነት ፎንት ነው መጠቀም ያለብን። ስለዚህ የሚያጠናልን ታይፖግራፊ ማለት ነው። ኢሜጆች ፎቶስ ኦር ኢሉስትሬሽንስ እና ሌአውት አሬንጅመንትስ ኦፍ ኤሌመንትስ። ስለዚህ ኤሌመንቶቹ ራሱ ለከስተመሩ አትራክቲቭ የሚሆነው በምን አይነት ሌአውት ሲቀመጥ ነው የሚለውን ነገሮች እነዚህ ነገሮችን ማወቅ ይጠበቅብናል ማለት ነው። ስለዚህ
አንድ ሰው የግራፊክስ ዲዛይነር ወይም ደግሞ የግራፊክስ ኤክስፐርት ከሆነ ምን ኦፖርቹኒቲዎችን ሊያገኝ ይችላል የሚለውን ነገሮችን ለማየት እንሞክራለን ማለት ነው። ማለት ያሉ የኬሪር ፓዝስ ወይም ደግሞ የስራ እድሎች የምንለው ማለት ነው። ስለዚህ የመጀመሪያ ምን መሆን ይችላል? ሎጎ ዲዛይነር ማለት ነው። creates a brand logos for companies and organizations። ስለዚህ በአሁኑ ሰዓት ለምሳሌ የንግድ ባንክ ብንወስድ ኦር የአንበሳ ባንክ ብንወስድ አሁን በቅርብ ጊዜ የተሰራው ሎጎ ማለት በስንት ሚሊዮን የተሰራው አሁን ያንን ብናይ አሁን ኤክስፐርት ከሆንን ያንን ምን ማድረግ እንችላለን ማለት ነው፣ መወዳደር እንችላለን ዘንድ የራሳችን ክሪኤቲቪቲን በዛ ምን ማድረግ እንችላለን ማለት ነው፣ ማውጣት እንችላለን ማለት ነው። ስለዚህ ሎጎ ዲዛይነር መሆን ይችላል ማለት ነው። ዌብ ዲዛይነር ዲዛይንስ አፒራንስ ኦፍ ዌብሳይትስ ኤንድ ኦንላይን ፕላትፎርምስ። ስለዚህ የዌብሳይቱ አፒራንሱ ወይም ደግሞ ቅርጹ ምን መምሰል አለበት፣ ወይም ደግሞ ኦንላይን ፕላትፎርሞች ራሱ ማለት በአሁኑ ሰዓት ሶሻል ሚዲያ ፕላትፎርም ብንወስድ እዛ ላይ የሚቀመጡ የግራፊክስ ኮንተንቶቹ ራሱ አንዳንዴ ሰው ምንድነው የሚያደርገው አትራክቲቭ ሲሆን ምን ያደርጋል በዛ ልክ የራሱ የሚያስቀምጠው ኮመንቶችን እናያለን ማለት ነው። ዩአይ ኤንድ ዩኤክስ ዲዛይነር ወይም ደግሞ ዩዘር ኢንተርፌስ እና ዩዘር ኤክስፒሪየንስ የምንላቸው ማለት ነው። ስለዚህ ዲዛይንስ ለምሳሌ ዩዘር ኢንተርፌስ እና ዲዛይን ሃው አፕስ ኤንድ ዌብሳይት ሉክስ። ስለዚህ አፖች እንዴት ነው የሚሰሩ፣ ዌብሳይቱስ ምን መምሰል አለበት ወዘተ የመሳሰሉ እነዛ የሚሰራልን ዩዘር ኢንተርፌስ ብለን እንጠራዋለን ማለት ነው። ስለዚህ ዩዘር ኤክስፒሪየንስ ዲዛይንስ ሃው ዩዘርስ ኢንተራክት ዊዝ ዘም። ስለዚህ ያንን ደግሞ ምን ማለት ነው ሃው ማች ዩዘሩ ምን ያክል ሳቲስፋይድ ሆኗል ብሎ የሚያጠናልን ደግሞ ዩዘር ኤክስፒሪየንስ ይባላል ማለት ነው። ስለዚህ እነዚህ ሁለቱ ለምሳሌ ዩዘር ዩአይ እና ዩኤክስ ለመስራት የሚያገለግለን አንድ ሶፍትዌር አለ ማለት ነው። ለምሳሌ ዌብ ቤዝድ ነው፣ ዳውንሎድ ማድረግም እንችላለን፣ ፊግማ የሚባል ማለት ነው። ስለዚህ በቀጣይ ስለ ፊግማ ምናልባት በአዶቤ ፎቶሾፕ ከጨረስም በኋላ ወይም ደግሞ በመሃል የፊግማ ቱቶሪያልን መስራት ሞክራለን ማለት የዩአይ እና ዩኤክስ ቱቶሪያል ማለት ነው። ሌላ አድቨርታይዚንግ ዲዛይነርስ ክሬትስ ፖስተርስ፣ ባነርስ፣ አድቨርቲዝመንትስ ፎር ማርኬቲንግ ወዘተ እነዚህ ነገሮችን ምን ማድረግ እንችላለን ማለት ነው፣ መስራት እንችላለን ማለት ነው። ሶሻል ሚዲያ ዲዛይነርስ ለምሳሌ የዩቲዩብ ቴምፕኔልስ፣ ኢንስታግራም ፖስትስ፣ ፌስቡክ ባነርስ ወዘተ የመሳሰሉ በአሁኑ ሰዓት በሶሻል ሚዲያ ማለት ያልተጠመደ ሰው የለም ማለት እንችላለን። ግን ለምሳሌ በየጊዜው አንዳንድ ዲዛይነሮቹ ምን ያደርጋሉ፣ ወደ ፔጃቸው ስትገባ በቃ የባነሩ የፌስቡክ ባነሩ ወይም ደግሞ ፖስት የሚያደርጉት ነገር ኢዝ ቬሪ አትራክቲቭ በጣም ሳቢና ማራኪ በሆነ ነገርን ያዘጋጁታል። ስለዚህ እኛም ልክ ወዛ ስንገባ ምንድን የምናደርገው የራሳችን ሪአክሽን እንሰጣለን ማለት ነው፣ ወይም ደግሞ ሰንቲመንታችንን እናስቀምጣለን ማለት ነው። ስለዚህ የዩቲዩብ ራሱ ዩቲዩብ አሁን በአሁኑ ሰዓት ዩቲዩብ ማይሰራ ሰው የለም ማለት እንችላለን። ብዙ በፖለቲካም ዙሪያም ቢሆን በኢኮኖሚ ዙሪያም ቢሆን በተለያዩ ዙሪያዎች ማለት ስለዚህ እዛ ምን ሆነን ልንቀጠር እንችላለን ማለት ነው። የዩቲዩብ ቴምፕኔሉ አዘጋጅ ሆነን ማለት ነው። ሌላ ፕሪንት ዲዛይነርስ ክሪኤትስ ዲዛይን ፎር ቡክስ፣ ማጋዚንስ፣ ብሮሸርስ ኤንድ ፖስተርስ። ስለዚህ እነዛ ነገሮችን ምን ማድረግ እንችላለን ማለት ነው፣ መስራት እንችላለን። ፍሪላንስ ግራፊክስ ዲዛይነርስ ወርክስ ኢንዲፐንደንትሊ ኤርን ማኒ ፍሮም ኦንላይን ክሊየንትስ። ስለዚህ ፍሪላንስ ራሱ የተለያዩ ፍሪላንሶችን በግራፊክስ ዲዛይነር ማለት ኤክስፐርት ሆነን ከተገኘን በተለይ በቴክኖሎጂ ዙሪያ እንተውና በማንኛውም ዲፓርትመንት አንድ ሰው ኤክስፐርት ከሆነ የራሱ ክሪኤቲቪቲ ካለው በዛ የማይጠቀምበት እድል አይኖርም ማለት ነው። ስለዚህ እኛም በግራፊክስ የፍሪላንስ ራሱ አሁን በኦንላይን የተለያዩ የፍሪላንስ ስራዎች አሉ ማለት ነው። እንደነ በአፕወርክ ራሱ ብንወስድ ኢፍ ዊ አር ግራፊክስ ዲዛይነር እዛ የሚወጡ የስራ እድሎች አሉ፣ ወይም ደግሞ የስራ ማስታወቂያዎች ይኖራሉ። እዛ ተወዳድረን ያው የራሳችን የምንጠቀምበት እድል ይኖራል ማለት ነው። ስለዚህ እዚህ ላይ የምንጠቀመው ሶፍትዌር ምን ይባላል? አዶቤ ፎቶሾፕ። ቅድም እንደነገርኳችሁ ፊግማ በቀጣይ ለማየት ሞክራለን። ዛሬ ማለት በዚህ ቱቶሪያል የምናየው በዚህ ኮንሲኪቲቭ ቱቶሪያል የምናየው ግን የአዶቤ ፎቶሾፕ ቱቶሪያል ነው የሚሆነው ማለት ነው። ስለዚህ እዚህ ላይ ሁለት አይነት ከለር ሞድስ ነው የምንጠቀመው ማለት ነው። ስለዚህ ምናልባት ሌሎች አይነት ከለሮችም አሉ ለጊዜው ማለት በዛሬ ቱቶሪያል የምናያቸው ግን አርጂቢ እና
ኤምዋይኬ የሚባሉ ሁለት ሞድ ኦፍ ከለርስ ለማየት ሞክራለን። ማለት እነዚህ የተለያዩ ፐርፐዝ አላቸው። ስለዚህ የመጀመሪያው አርጂቢ ከለር ሞድ የምንለው ማለት ነው። ስለዚህ እንደምናውቀው አርጂቢ ስታንድስ ፎር አር ስታንድስ ፎር ሬድ ግሪን ኤንድ ብሉ። ስለዚህ እነዚዎቹ እንዴት ነው የሚሰሩ የሚለውን ነገር ለማየት ስሞክር እነዚህ ባይ ሚክሲንግ ኦፍ ላይትስ ማለት ነው። ስለዚህ እነዚህ በቁጥር ራሱ ማስቀመጥ እንችላለን። እነዚህ ይህን ነገር በቀጣይ ለማየት እንሞክራለን። ግን እነዚህ ምን ላይ ነው የምንጠቀምባቸው? ወይም ደግሞ አርጂቢ ከለርስ ወይም ደግሞ ሬድ ግሪን እና ብሉ የምንለው ከለር የት ነው የምንጠቀመው? ይሄ ለምሳሌ በዲጂታል ዲዛይን ነገር ምንሰራ ከሆነ ለዲጂታል ዲዛይን የምንጠቀመው ከሆነ ዩል ዩዝ ኮምፒውተር አርጂቢ እንጠቀማለን ማለት ነው። ስለዚህ ኮምፒውተር ስክሪንስ፣ ሞባይል ፎንስ፣ ቲቪስ፣ ዌብሳይትስ እና ዩቲዩብ ኢሜጅስ ወዘተ እዛ ላይ ምንሰራ ከሆነ ወይም ደግሞ እኛ በአዶቢ ፎቶሾፕ ተጠቅመን ዲዛይን የምናደርገው ለዲጂታል የሚውል ከሆነ አርጂቢ ከለር እንጠቀማለን ማለት ነው። ኤግዛምፕል ኢፍ ዩ ክሬት ዩቲዩብ ተምብኔል ኦር ዌብ ኢሜጅ ዩ ሹድ ዩዝ አርጂቢ ከለር ማለት ነው። ስለዚህ ሌላ CMYK ከለር ሞድ ማለት ነው። ኢት ስታንድስ C for cyan and M for magenta and Y for yellow and K is for blacks. How it works? CMYK creates color by mixing of inks. ያንን ምን ብለን ነበር? Mixing of lights, that is, but CMYK is created by mixing of inks ማለት ነው። ስለዚህ ይሄን ነው የምንጠቀመው where CMYK is used። ለምሳሌ እዚህ ጋር ምን አለን? ለምሳሌ የፕሪንት ኢሜጅ አለን ማለት። ስለዚህ CMYK ከለር ምን ጠቀመው ፎር ፕሪንቲንግ ፖስተርስ፣ መጋዘንስ፣ ቦክስ እና ባነርስ ወዘተ እነዛ ነገሮች የምናዘጋጅ ከሆነ ከአዶቢ ፎቶሾፕ ምን የሚለው ከለር ነው የምንመርጠው ማለት ነው? CMYK የሚለውን ከለር እንመርጣለን ማለት ነው። ኢፍ ዩ ዲዛይን ፖስተር ፎር ፕሪንቲንግ ዩ ሹድ ዩዝ CMY ከለር ማለት ነው። ስለዚህ CMY ከለር መጠቀም ይኖርብናል ማለት ነው። ስለዚህ ዲፈረንሳቸው ምንድን ናቸው? ኢን ተርምስ ኦፍ ዲፈረንት ፊቸርስ ማለት ስለዚህ ፉል ፊቸሩ ያው አርጂቢ ሬድ ግሪን እና ብሉ ነው። CMYK ሳያን ማጀኔታ እና የሎ ኤንድ ብላክ ኦር ኬይ ሪፕሬዘንት የሚደረገው በብላክ ነው። ዩዝድ ፎር ስክሪንስ እና ፎር ፕሪንቲንግ። ስለዚህ ለፕሪንቲንግ ምንሰራ ከሆነ ምን አይነት ከለር ነው መምረጥ ያለብን ማለት ነው። ስለዚህ ልክ ወደ አዶቢ ፎቶሾፕ ስንገባ ያን በቀጣይ ቱቶሪያል አሳያችኋለሁ። ስለዚህ ወደ ፕሪንቲንግ ዲዛይን ስንገባ ወደ ፕሪንቲንግ ወይም ደግሞ ፕሪንት የምናደርገው ከሆነ ዩዝ CMY ከለር የሚለውን እዛ አለ አማራጭ አለ። ስለዚህ ያን እንመርጣለን ማለት ነው። ለስክሪን ከሆነ ለስክሪን ዲዛይን የምናደርግ ከሆነ ደግሞ RGB የሚለውን እንመርጣለን ማለት ነው። ከለር ክሪኤሽን that is light and ink ማለት ነው። ሌላ ከለርስ that is brighter እና slightly duller የሚል ልዩነት አለን ማለት ነው። ስለዚህ ኤግዛምፕል በምን ዙሪያ የምንጠቀምባቸው የሚለውም ለምሳሌ RGB ከሆነ ቅድም እንደነገርኳችሁ that is for the digital designs like ዌብሳይት ወይም ደግሞ ለዩቲዩብ ሊሆን ይችላል ማለት ነው። ስለዚህ እኛ ዲዛይን የምናደርገው ለዩቲዩብ ወይም ደግሞ ዲጂታል ላይ ምሳሌ ዌብሳይት ሊሆን ይችላል፣ ለቲቪ ሊሆን ይችላል፣ ለሞባይል ስክሪን ወዘተ የመሳሰሉ የምንጠቀመው ከሆነ RGB የሚለውን ከለር ወይም ደግሞ ሬድ ግሪን እና ብሉ የሚለውን እንጠቀማለን ማለት ነው። ስለዚህ ሌላ ለፖስተር ወይም ለቡክ አሁን ለምሳሌ የተለያዩ አገራችን ውስጥ ያሉ መጽሐፍቶች አሁን ፕሪንት የሚደረጉ አሁን የተለያየ ከለር አላቸው ማለት ነው። ስለዚህ ያንን ከለር ራሱ ለከስተመር የትኛው ነው አትራክቲቭ፣ አንድ ተማሪ ለምሳሌ መጽሐፍ ሲያነብ አእምሮ ላይ የሚቀረጸው ነገር ነው የሚፈጥረው ከለር የትኛው ነው የሚለውን ተጠንቶ ይሄ የራሳቸው ከለር ሰሌክት ተደርጎ ለምሳሌ ለኖቱስ ለቲፕስ ኤረር ሲያገኙ ወዘተ የሚለውን የራሳቸው ከለር ዲፋይን ይደረጋል ማለት ነው። ስለዚህ CMY ከለር በግራፊክስ ዲዛይን ወይም ደግሞ አዶቢ ፎቶሾፕ ላይ የምንጠቀመው ዛት ኢዝ ለፖስት CMY ከለር የሚለውን እንመርጣለን። ስለዚህ ያንን የሚጠቅመን ደግሞ ለፖስተር ቡክ ወዘተ የመሳሰሉ የምንሰራ ከሆነ ማለት ነው። ስለዚህ ዛሬ የነበረን የግራፊክስ ዲዛይን ዴፊኒሽን እና ኬሪየር ፓዞች ወይም ደግሞ የስራ ኦፖርቹኒቲዎች የምንለውን ዛሬ እዚህ ላይ ጨርሰናል። ስለዚህ ዩቲዩብ ቻናላችን እንዲያድግ እናንተም ላይክ እና ሼር ኮሜንት ማድረጉ ለሌሎችም እንዲዳረስ ሼር አድርጉት። ባይ ባይ።